ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጪ ግን ለማንም ግልጽ አላደረኩም የሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገረው ነው ረፍዷል። እኔ በቃ መመለስም አልፈልግም። በዚህ ሰዓት ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ፣ በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም በብዙ መንገድ ላውራክ ስሞክር አይኖተን አድርጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙን እንደዛ ነው ውበት ያለው። በማላውቀው ነገር ድንገት ተሰብስቤ ካለሁበት አስነካካኝ። ምን አለበት ምነዋ ማለዳው ፍቅር ገብቶ ልቤን ባንተ አስደስቶ የነገርከኝ ግን ሰንብቶ ምነዋ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን አልመለስም ብያችሁ ነበረ፣ ማለት ወደ ቪዲዮም አልመጣም ብያችሁ ነበረ። ልመጣ የቻልኩበት ወይም ደግሞ ወደዚህ እናንተን ፊት መቅረብ የቻልኩበት ትልልቅ ጉዳዮች ስለገጠሙኝ ነው። ማለትም ያው አንዳንድ ሰዎችን በጣም በተደጋጋሚ እየደወላችሁልኝ ስለሆነ የእያንዳንዳችሁን መልስ መመለስ ስላልቻልኩኝ በቪዲዮ መልስ ለመስጠት ፈልጌ ነው። ሲቀጥል ደግሞ እና አብርሽም እየደወሉልኝ ስለሆነ ለነሱም ጭምር መልስ መስጠት ስለፈለኩኝ ነው። ለማንም ስልክ እያነሳው አይደለም። በዚህ ታይም ማወቅም ያለባቸው ሰዎች ማለት በጣም የተጨነቁ ሰዎች አሉ። እኔ ያው ፋሚሊ ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም እና በቃ ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጪ ግን ለማንም ግልጽ አላደረኩም የሄድኩበትን ቦታ እና ያው አቤልም ለማንም እንዳትናገር ስላልኩት እሱም ለማንም አልተናገረም። በጣም ነው የማመሰግነው። እሱም በዚህ አጋጣሚ የገባልኝ ቃል እየፈጸመው ስለሆነ ማለት ነው። ቃሉን ገብቶ አላጠፈም እና በጣም እጅግ አድርጌ ነው የማመሰግነው በጣም። እና ከዚህ ነገሮች አንጻር ነው ልመልስላችሁ የቻልኩት ማለት ነው፣ መልስ ልሰጣችሁ የፈለኩት። እና አብርሽም በጣም በተደጋጋሚ እየደወሉ ነው፣ ብዙ ሰዎች እየደወሉ ነው እና እረፍት ማግኘት ስላልቻልኩኝ ነው ልነግራችሁ የመጣሁት። እና ደግሞ እኔ እንደተናገርኩትኝ የማንንም ውለታ ማጥፋት አልፈልግም። ነገር ግን ስህተት ከሰራ ይሄኛው ነው ስህተት ብዬ ልነግረው ሞክራለሁኝ። እና በዚህ ልክ የሱን ውለታ ያደረገውን ነገር እያጠፋችሁበት ተናንቆ እስከማዋራት ምናምን ለምን አስፈለገ? እሱ እኮ አይደለም በግድ ነይ ካልወጣሽ ነይ ውጪ ምናምን ብሎ ጎትቶ እኮ አላስወጣኝም ማለት። ለምንድን ነው እንደዚህ የምትሆኑት? እኔ ራሴ ነኝ አእምሮ ያለኝ፣ ማመዛዘን እችላለሁ፣ ነገሮችን ማገናዘብ እችላለሁ። ከዛም በኋላ እነዛን ነገሮች የትኛው ነው የሚመጥነው፣ የትኛው ነው የማይመጥነው፣ የትኛው ነው ትክክል፣ የትኛው ነው መጥፎ ብዬ አመዛዝኜ እምወስንበት አእምሮ አለኝ። በነገራችሁ ላይ በደንብ አእምሮ አለኝ። እሺ ማለት በዚህ ልክ ሰው ላይ ለምን እንደዚህ ትሆናላችሁ ልላችሁ ፈልጌ ነው። በጣም ነው እሱን እየተጫናችሁት ያላችሁት እና በቃ የምመጣባቸው አጋጣሚዎች እንዲፈጠሩ ስለማልፈልግ ለሁሉም ጥያቄዎቻችሁ መልስ ጭምር ነው እየነገርኳችሁ ያለሁትና እኔ ሰው በመፈልግበት ሰዓት፣ ሰው እንዲያዳምጠኝ በመፈልግበት ሰዓት፣ ስፔሻሊ አብርሽ ከጎኔ እንዲሆን በመፈልግበት ሰዓት ከጎኔ አልነበረም። ከምንም ነገር በላይ ማለት በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው። ማለት በደንብ ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው። የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን፣ እነዚህ ነገሮች በሙሉ ከሱ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም
በቃ እኔ በደንብ ከራሴ ጋር ነው እንጂ ማድረግ የምፈልገው ከራሴ ጋር ነው መነጋገር የምፈልገው ራሴን ነው ማዳመጥ የምፈልገው እንደነገርኳችሁ እና ነገሮችን ከቤት ነው የሚጀምረው ወይስ ከውጪ? እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ውጪ ላይ አይደለም የምኖረው፣ ውጪ ላይ አይደለም የምተዳደረው፣ ውጪ ላይ አይደለም ላይፌን የምቀጥለው። ወደ ቤት መመለስ አይቀርም። ቤት ስገባ ግን ያ ቆሻሻ በሙሉ እኔን ረብሸኛል፣ ያሳምመኛል፣ ጠረኑ ደስ አይልም ምናምን። ቤታችሁ ቆሽሾ ውጪው ቢጸዳ ትርጉም ቢስ ነው። ምንም ለኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ እናንተም የሚያምርባችሁ እንደዛ ሲሆን ነው። በነገራችሁ ላይ የምር ያምርባችኋል። ቤታችሁ ነው የምትመስሉት። ቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብሎ እናንተም እንትን ሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው። ሁሉ ነገር ራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ። ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት ቤት ውስጥ ያሉትን ነገሮች ከኔ ጋር ያሉትን ችግሮች እንዲሁም ደግሞ ከለንበል ቡታጅራ ያለው ፕሮግራም ተስተካከለ እንበል ፋሚሊዎቹም ጋር ሄዶ ነገሮችን ማስተካከል ቻለ እንበል ወደኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው ፕሮግራሙን እንደዛ ነው ውበት ያለው እኔና እሱ ውስጣችን ተሻክረን ምናምን ሰላም ሳንፈጥር እኔም ቂም ይዤ እሱም ቂም ይዞ ምናምን እንደዛ ነው የሚሆነው ፕሮግራሙ ያምራል እንደዛ እናንተ ስታስቡት ማለት ፕሮግራሙ የማን ነው በመጀመሪያ ደረጃ ለማን ነው ፕሮግራሙ የሚደረገው ለኔና ለሱ ነው አይደለ ለቤተሰብም ጭምር ነው አይደለ ስለዚህ ያ ፕሮግራም እንዲደረግ ደግሞ መንስኤ ምን ሆኖ ማንን እኔና እሱ ነን አይደል መንስኤው የሆነ ደስ የማይል ሁኔታ ላይ ሆኖ እኛ ደስ የማይል ሁኔታ ላይ ሆነን ፕሮግራሙን ለማሳመር ብንሞክር ሁሉም ነገር የውሸት ነው ስሜታችን የውሸት ነው የምናሳየው ፊሊንግ የውሸት ነው ደስታችን ኢቭን የውሸት ነበር የሚሆነው ስለዚህ እኔ እንደዚህ አይነት አስተሳሰብና አመኔታ ስላለኝ ከቤት ነው መጀመሪያ ያለብን የቤታችንን ሰላም ነው ማጽዳት ያለብን ከቤታችን ነው ሰላም ማለት ራሳችሁን መጀመሪያ ማስከበር መጀመር አለባችሁ ቤታችሁን ወይም ደግሞ ማንነታችሁን ተጋፍቶ የእናንተ ነገር እንደዚህ ነው እንደዛ ነው ምናምን ብሎ ሊናገራችሁ የሚወጣውን ሰው ነው ብላችሁ ማስቆም ነበረባችሁ እንደዛ ማድረግ ትችላላችሁ እና እንደነገርኳችሁ በቃ ደስታችሁም የውሸት ነው የሚሆነውና ሰዎች ማንነታችሁን መተው እንዲጋፋችሁ እንዲዳፈራችሁ ምናምን መንገዶችን ከከፈታችሁ በቃ ህይወታችሁ በሙሉ ይበላሻል ነገር ግን ራሳችሁ የምታስከብሩበት ባውንደሪ የሚባል ነገር አለ ይሄንን መስመር ከኔ እንዳታልፍ እስከዚህ መስመር እንግባባለን ከዚህ መስመር ካለፍክ ግን አንግባባም ማለት ከቻላችሁ ማንንም ተዳፍሮ ህይወታችሁን ሊበጠብጥ አይችልም ማንንም ተዳፍሮ እንደዚህ ሊያደርግ አይችልም በእኔ ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥረው ነበር እነዛ ነገር ግን በቃ ማለት ይሄ ማለፍ ይሄ ነገር መደገም ያልቻለው ብዬ አስባለሁ እሱ ጋር ግን አይ ቲንክ 3 4 ሲደገም ይሄ ነው ብዬ ማሳየት ፈልጌ በደንብ